ጨረስን አይደል? ቴንኪው በጣም እሺ። ሄሎ እንዴት ናችሁ? ለዲና ተክለ ሃይማኖት አማር ዩኤስኤ ከስተመር ኬን ነበር ትምህርት ቤት ማሪፍ ዛሬ ምን ልናደርግ እየሄድን ነው? ፖስት ኦፊስ ቪዛ ፓስፖርት ለመቀበል እና ደግሞ ኤርፖርት ምን ሄዳለን አብረናት እንሸኛታለን። ለዲና ቪዛው ድረስ ብቻ አይደለም እንደ ፋሚሊ ኬን እናሳልፍ ነው። ቁስ በተሻለ መቼ እንደመጣሽ ታስታውሽ ነበር? መጀመሪያ ኦገስት ላይ ነው ግን እንደ ኤርሊ ኦገስት ላይ ያ ኦገስት ስንት ወር ማለት ነው? ኦገስት ሴፕቴምበር ኦክቶበር ቪዛ ገኘሽ? ኦክቶበር ቪዛ ገኘሽ 3 ወር ማለት ያ በ3 ወር አነሳችሁ። ኬት እንደሰማሽ እንዴት ሄደሽ እንደመጣሽ እና ዘ ቤስት ኳሊቲ የምትይው ነው ራይዘን እነሱ ነገሮች መጀመሪያ ሰማሁት አክቹሊ ከዚህ ነው የነገረኝ ዳርክ ማርኬት ማለት ነው። ቲክቶክ ላይ ነው ያያችኋል your account ማለት ነው። እና ያኔ when my friend got accepted ቪዛ አፖይንትመንቷን ከዛ ላይክ ስቴጅ እና ማከም በሚል ያናንተ ሪከመንድ ያደርገንና እንሄዳለን። በዛ ነው ያገኘሁት። ከዛ ላይክ መተን አወራናችሁ ምናምን ዴባስ ፍሌክሲቢሊቲ በደንብ ሶ በዛ ምክንያት ቶሎ ስትራይክ አድርገን ዲሳይድ አድርገን ማለት ነው። እናንተ ጋር ከመምጣቴ በፊት የሆነ ኤጀንት አውርቼ ነበር ስም ይጠራውት አይጠራም ችግር ግን ላይክ አናግራቸው ምናምን ሊሚትድ አክሰስ ነው ያላቸው። ከዛ ደግሞ ላይክ እነሱ ባሉት ወይ ነው እንዲሄድ የሚፈልጉት። ፍሌክሲብል አይደሉም። መጀመሪያ ምንድነው የምታደርጊው? ነው ሲልዶረሽ ስታርባክስ መጠጣት። ኦልሞስት እየደረስን ነው። ኢትዮ ፖስት ይታይሻል። እዛ ጋር ነው ማለት ነው። እዛ ጋር ነው የምንገባው። ስምና ፊርማ መኪና ውስጥ ነው የምንከፍተው። ታጌ ቼክ እናድርግ። መጀመሪያ ፓስፖርት ነው ሊና ቪዛዋን አግኝተን አሁን ወደ ቢሮ እየተመለስን ነው። ኮንግራ ለሊ አሁን ዘፈን መጋበዝ ትችያለሽ ከፈለግሽ። ደስ ያሉት የሌላላት በአግባቡ ያገኘሽ። አሁን ደግሞ እዛ ደግሞ ሄደሽ በጠረሽ ተምረሽ 50% ስኮላርሺፕ 100% አድርገሽው በደንብ ተመርቀሽ እዛ ስራ ሰርተሽ ማሚን ለመቆድ ያውቃሽ። አሜን በይ። መረኩሽ እኔ በለገና በወጣት ልዩ ነው። ከዛሬ ቪዛ ተገኝቶ ቀልል እንዴ? ይሄ ዘፈን አይደል የሚያስፈልገው? ልዩ ቀላል ልዩ ኬክ ነው።